ማስቀደስ ክርስቲያኖች ቀላል ጉዳይ እንዳይመስላችሁ ስለዚህ ሰማይ ላይ ያለ ሥርዓት ምድር ላይ ነው የተሰራው ሰማይ ላይ የሚፈጸመውን ምስጢር ነው ምድር ላይ ያወረደው በሰማይ ካህናት አሉ በምድርም ካህናት አሉ በሰማይ ታቦት አለ በምድርም ታቦት አለ በሰማይ እግዚአብሔር አለ በምድርም እግዚአብሔር አለ ስለዚህ ቅዳሴው ሰማያዊ ምስጢር ነው የሚባለው ለዚህ ጥሩ ስንት ነገሮች ነገርኳችሁ ስለ ቅዳሴው ታዲያ 3 የመጀመሪያው ቅዳሴ ምንድነው አልኳችሁ ይሄንን ነው መፍራት የማሳረጊያ ጸሎት ነው ቃልዮት ያሰማል የሁሉም ጸሎቶች ምንድነው አልኳችሁ ማሳረጊያ ነው ሁለተኛስ እሺ ችግር የለም አሁን ሰማያዊ ሥርዓት ነው ሶስተኛውስ ምንድን የማህበር ጸሎት ነው በሉ ከዚህ በኋላ ያለው በስነ ስርዓት ነው እየሰማችሁ አማቶ ቶሎ በሉ ሐሳባችሁን እንዲበተን ራሱ አልፈልግም ምንድማረው የመጨረሻው ግቡ ለማስቀደስና ለመቁረብ አይደል ስለዚህ ነቃ በላችሁ በደንብ አድርጋችሁ ሰው ጥሩ ቅዳሴ እንግዲህ መሰረቱ ታዲያ መጽሐፍ ቅዱስ ነው የማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ ሐዋርያት በተሰበሰቡበት ደጅ ላይ ተነሳና ምን አደረገ ህብስቱን አነሳ እስቲ ባረከ በሉ ቆረሰ ሰጣቸው እነዚህን ሶስቱን ያዙ ድገሙልኝ ባረከ ከዛስ ጽዋውንም አነሳና ደግሞ አመሰገነ እስቲ አመሰገነ በሉ ስንት ነገር ያዛችሁ 4 በደንብ አረጋችሁ ስሙ ቅዳሴው ላይ ይሄ አለ አሁን ቀላል የማይባል ሰው እዚህ ቤተክርስቲያን የሚቀደሰውን ቅዳሴ ሲሰማ ምን ይላል ይሄንን መች ክርስቶስ ሰራው ተብላችሁ አልተጠየቃችሁ የምን ቅዳሴ ነው ቅዳሴ የሚባል ነገር መጽሐፍ ቅዱስ ላይ የለም ዝም ብላችሁ እናንተ ፈጥራችሁን ያመጣችሁ ትላሉ እንዳይመስላችሁ አሁን የያዟቻቸውን 4 ቃላት መጽሐፍ ቅዱስ ላይ የተጻፉትን ቅዳሴው ላይ ታገኙታላችሁ የመጀመሪያው ምን አረገን ያልኳችሁ አረ ቶሎ በሉ ባረከ ቅዳሴው ላይ ልክ ከመግባቱ በፊት ካህኑ እንዲህ ሲል አልሰማችሁትም ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንጽሔ ወመንጽሔ ለኩልነ ሲል አልሰማችሁትም እየባረከ ነው ማለት ነው አንድ ሁለተኛ ምን ያላችሁት ቆረሰ ሀበነ ንህበር በዘዚአከ መንፈስ ቅዱስ የሚለው ጸሎት ሥርዓተ ፈትቶ ነው ጥሩ ሶስተኛ ምን አላችሁ ሰጣቸው ልክ ቅዱስ ሥጋው ክቡር ደሙ ተዘጋጅቶ ከጨረሰ በኋላ ቤተ መቅደስ ጸሎት ልክ ሲያልቅ ወደታች ወርዶ እንቆርባለን አንቆርብ ስለዚህ መስጠቱ አለ ማለት ነው አራተኛው ምንድነው በሉ እንጂ ናኩቶ ለእግዚአብሔር ቅድሳቶ ነሲያነ